ወጋየሁን ናችን ምስክርነት አለ። ነፃነት ትወናን ከህይወቱ ጋር አብሮ የያዘ እውነታን ከእውነተኛ ትዕይንት ትወና ጋር አጣምሮ የሚሰራ ደፋር ህይወት የሚሰጥ ለትወናው ህይወት የሚሰጥ ታላቅ የዘመናችን ወጋየሁን የተካ ታላቅ የጥበብ ሰው ነው። ይህን ምስክርነቱን እኔ አይደለሁም የምሰጠው፣ ግለሰቦች ሳይሆን መላ ኢትዮጵያ የሚሰጠው ምስክርነት ነው። እኔና ነፃነት የተገናኘ ነው እዚህ ቀንዲል ቤተ ተውኔት ውስጥ እጅግ በጣም በርካታ የሆኑ አሁን የኢትዮጵያን የኪነ ጥበብ ስራዎች እያነቃነቁ ያሉ እንደነ ጦቢያን የመሳሰሉ እንደነ ደረጀ ፍቅሩን የመሳሰሉ እዚህም አሁን ያላችሁ የቀንዲል ቤተ ተውኔት ተዋናያን፣ አክተሮች፣ ገጣሚዎች፣ የስነ ጽሁፍ ሰዎች የወጡበት ማዕከል ስለነበረ ከዚያ ውስጥ አንዱ ቀንዲል ቤተ ተውኔት ያወጣው ነፃነት ነው እና በዚህም እስከ መጨረሻው ድረስ የሚኮራበትና እሱም በወጣበት እና እውቀትን ባገኘበት ቤተ ተውኔት ትልቅ ኩራት የነበረው ተዋናይ ነው። የራሱን ፈጠራዎች በተጨማሪ በቃሜ በቅለት በተባሉ ቲያትሮችም ላይ ተሳትፎ ነበር። በሌሎችም ቲያትሮች በሌሎችም ጨዋታዎች ላይ ተሳትፎ ነበር። ነፃነት በአጠቃላይ በእኛ ውስጥ በነበረበት ጊዜ ለሁሉም አርአያ ሆኖ ተዋናያንን የሚያስተባብር ከተዋናያን ጋራ በእኩልነት በፍቅር የሚሰራ ትልቅ የሙያ ሰው ነበረ። እንግዲህ ስለሱ የምንናገረው ብዙ ጊዜ ያስቸግረናል። ለምን በህዝብ ውስጥ ያለን በህዝብ ልብ ውስጥ ያንስ የምናገረው ምስክርነት አለ። ነፃነት ትወናን ከህይወቱ ጋር አብሮ የያዘ እውነታን ከእውነተኛ ትዕይንት ትወና ጋር አጣምሮ የሚሰራ ደፋር ህይወት የሚሰጥ ለትወናው ህይወት የሚሰጥ ታላቅ የዘመናት የተካ ታላቅ የጥበብ ሰው ነው። ይህን ምስክርነቱን እኔ አይደለሁም የምሰጠው፣ ግለሰቦች ሳይሆን መላ ኢትዮጵያ የሚሰጠው ምስክርነት ነው። እኔና ነፃነት የተገናኘ ነው እዚህ ቀንዲል ቤተ ተውኔት ውስጥ እጅግ በጣም በርካታ የሆኑ አሁን የኢትዮጵያን የኪነ ጥበብ ስራዎች እያነቃነቁ ያሉ እንደነ ጦቢያን የመሳሰሉ እንደነ ደረጀ ፍቅሩን የመሳሰሉ እዚህም አሁን ያላችሁ የቀንዲል ቤተ ተውኔት ተዋናያን፣ አክተሮች፣ ገጣሚዎች፣ የስነ ጽሁፍ ሰዎች የወጡበት ማዕከል ስለነበረ ከዚያ ውስጥ አንዱ ቀንዲል ቤተ ተውኔት ያወጣው ነፃነት ነው እና በዚህም እስከ መጨረሻው ድረስ የሚኮራበትና እሱም በወጣበት እና እውቀትን ባገኘበት ቤተ ተውኔት ትልቅ ኩራት የነበረው ተዋናይ ነው። የራሱን ፈጠራዎች በተጨማሪ በቃሜ በቅለት በተባሉ ቲያትሮችም ላይ ተሳትፎ ነበር። በሌሎችም ቲያትሮች በሌሎችም ጨዋታዎች ላይ ተሳትፎ ነበር። ነፃነት በአጠቃላይ በእኛ ውስጥ በነበረበት ጊዜ ለሁሉም አርአያ ሆኖ ተዋናያንን የሚያስተባብር ከተዋናያን ጋራ በእኩልነት በፍቅር የሚሰራ ትልቅ የሙያ ሰው ነበረ። እንግዲህ ስለሱ የምንናገረው ብዙ ጊዜ ያስቸግረናል። ለምን በህዝብ ውስጥ ያለን በህዝብ ልብ ውስጥ ያንስ የምናገረው